በቀን 2 ጊዜ ስልክህን ቻርጅ ማድረግ ሰልችቶሃል? እውነታው ግን ስልክህ ባትሪ የሚጨርሰው ተጠቅመህበት ሳይሆን ከጀርባ ባክግራውንድ ላይ ዝም ብለው የሚሰሩ እነዚህ ድብቅ ሴቲንጎች ናቸው። በዚህ ቪዲዮ እነዚህን አላስፈላጊ ሴቲንጎች አጥፍተህ የስልክህን ባትሪ እድሜ እንዴት ማስረዘም እንደምትችል አሳያችኋለሁ። ሰላም ጤና ይስጥልን የዚህ ቴክ ቤተሰቦች እንዴት ናቸው? አሁን ቀጥታ ወደ ቪዲዮ ልውሰዳችሁ። ኦኬ፣ በመጀመሪያ ወደ ሴቲንግ ውስጥ እንገባለን። ሴቲንግ የሚለውን ትፈልጋላችሁ። እዚህ ጋር ሴቲንግ ስገባን ከዛ ዲስፕሌይ ሚል ትፈልጋላችሁ። ወደ ታች ዲስፕሌይ ሚል ትፈልጋላችሁ። እዚህ ጋር ዲስፕሌይ የሚለውን እንነካለን። እዚህ ጋር ሁለት አይነት እንትኖች የምናስተካክላቸው ነገሮች አሉ። አንደኛ ላይት ኤንድ ዳርክ የሚል አለ። ከላይ እንደምታዩት ላይት ኤንድ ዳርክ ላይ ስታደርጉት አንደኛ ላይናችሁም ጥሩ ነው፣ ሁለተኛ ባትሪም በጣም ይቆጥብላችኋል ማለት ነው። በዚህ አይነት መንገድ ማስተካከል ትችላላችሁ። እኔ ለእናንተ እንዲታያችሁ ላይት የሚለውን ልምረጥ ላሁን። ሁለተኛ ደግሞ ከታች አዳፕቲቭ ብራይትነስ የሚል አለ። አዳፕቲቭ ብራይትነስ የሚል አለ። እሱም ፀሐይ በሚበዛበት አካባቢ ብርሃኑን አውቶማቲካሊ አጀስት እንዲያደርግላችሁ የምታደርጉት ነገር ነው። እሱን አዳፕቲቭ ቶግሏን ኦን ብታደርጉት ራሱ ያስተካክልላችሁ ብራይትነሱን። ያም ባትሪ እንዲጨምር የባትሪ ይዞታችሁ ወይ ፍጆታችሁ እንዲቀንስ ይረዳችኋል ማለት ነው። እኔ ለእናንተ እንዲታያችሁ ይህንን ላጥፋና ሙሉ ብራይትነሱን እንዲጨምረው ማለት ነው። እነዚህ ሁለት ነገሮች ብታስተካክሏቸው ለባትሪያችሁ አሪፍ ቆይታ ይኖረዋል ማለት ነው። ሁለተኛ በተመሳሳይ መልኩ ወደ ሴቲንግ እንገባለን። ከዚህ ሴቲንግ ውስጥ ሎኬሽን ሚል ትፈልጋላችሁ። ሎኬሽን ሚል ትፈልጋላችሁ። እዚህ ጋር እንደምታዩት ሎኬሽን ሚል መጣ። እሱን እንነካለን ማለት ነው። ገና ከዛ ሎኬሽን ሰርቪስስ ሚል አለ። ሎኬሽን ሰርቪስስ ሚለውን ከነካን በኋላ ወደ ታች ስንወርድ ዋይፋይ ስካኒንግ ኤንድ ብሉቱዝ ስካኒንግ ሚል ታገኛላችሁ። እነሱን እንደወሩ ነው የምታገኟቸው እናንተ። እነዚህ ደግሞ ባክግራውንድ ላይ እናንተ በማትጠቀሙበት ሰዓት ላይ ራሱ ዋይፋይ ስካን እያደረገ ብሉቱዝ ስካን እያደረገ ባትሪያችሁን የሚጨርስባችሁ ነው ማለት ነው። እነዚህ ሁለቶችን ቤክሹር ማጥፋት አለባችሁ። ከዛ የባትሪ ቆይታችሁን በዛው ልክ ይጨምራል ማለት ነው። ሌላው ሴቲንግ ፕሌይ ስቶር ነው። ፕሌይ ስቶር ላይ እንግዲህ እናንተ በማትፈልጉት ሰዓት ላይ እንኳ ስካን እያደረገ ወይም ደግሞ አውቶ አፕዴት እያደረገ ዳታችሁንም ከሚጨርስባችሁ ፕላስ ደግሞ ባትሪያችሁንም ከሚጨርስባችሁ ራሱ አውቶ አፕዴትን ኦፍ ማድረግ እንዴት ታደርጋላችሁ? ፕሌይ ስቶር ላይ ትገባላችሁ። ከዛ ከላይ የፕሮፋይል ምልክታችሁን ትነካላችሁ። ታች ላይ ሴቲንግ ሚል ታገኛላችሁ። ሴቲንግ ሚል ታገኛላችሁ። ከዛ ኔትወርክ ፕሪፈረንስ የሚለውን ትነኩና መጨረሻ አውቶ አፕዴት አፕስ ሚል ታገኛላችሁ። እሱን ትነካላችሁ። ዘን እዚህ ጋር ዶንት አውቶ አፕዴት ሚል አፕስ ሚል መጨረሻ ላይ ታገኛላችሁ። እሱ ጋር ስታረጉት ራሱ አውቶማቲካሊ አፕዴት ማድረጉን ያቆማል። ዳታችሁንም ይቆጥባል፣ ባትሪያችሁንም ይቆጥባል ማለት ነው። ሌላው በተመሳሳይ መልኩ ሴቲንግ ላይ እንገባለን። ከዛ ባትሪ ሚል እንፈልጋለን። ባትሪ እንጫናለን። ከዛ ባትሪ ሚለውን ከተጫነ በኋላ እዚህ ጋር ባትሪ ፕሮቴክሽን ሚል ትፈልጋላችሁ። ባትሪ ፕሮቴክሽን ሚለው ትፈልጋላችሁ። እሱ እዚህ ጋር እንደምታዩት ቶግሉ ኦፍ ነው። ይሄንን ኦን ታረጋላችሁ። ኦኬ፣ ባትሪ ፕሮቴክሽን ሚለውን ካወራችሁ በኋላ ውስጥ ትገባላችሁ። ከዛ እዚህ ጋር ሁለት ምርጫዎች አሉ። ማክሲመም ኤንድ ቤዚክ ሚል ምርጫ ያስመርጣችኋል። ኤንድ ሶስተኛ ላይ ደግሞ ስሊፕ ታይም ፕሮቴክሽን ሚል ያስመርጣችኋል ማለት ነው። ከዚህ ጋር መምረጥ ያለባችሁ እናንተ ባትሪያችሁን ቶሎ እንዳይጨርስባችሁ ታች ላይ ስሊፕ ታይም ፕሮቴክሽን ሚለውን ቶግል ታበሩታላችሁ። ቶግል ላይ የምንድን ነው? ስቶፕ ቻርጂንግ አት 80% ወይም ደግሞ 80% ሲል ቻርጅ ማድረግ እንዲያቆም ኤንድ ከዛ በኋላ ስሊፕ እንዲያደርግ ወይም ያግዛችኋል ማለት ነው። አሁን ብዙ ጊዜ የሳምሰንግ እንትኖች ስልኮች የሚመከረው
80% ሲሆን ቻርጅ ማቆም እንዳለበት እና 20% ሲቀረው ደግሞ ቻርጅ ማድረግ እንዳለባችሁ ነው። ስለዚህ ይህን ነገር ብታበሩት ይመከራል ማለት ነው። ሌላው አሁን በተመሳሳይ ሴቲንግ ውስጥ አፕስ ሚል ትፈልጋላችሁ። እዛ ውስጥ ትገባላችሁ። ከዛ ጉግል ፕሌይ ስቶር ሚል ትፈልጋላችሁ። ጉግል ፕሌይ ስቶር ሚል ትፈልጋላችሁ። ጉግል ፕሌይ ስቶር የሚለው እንደምታዩት መጥቷል። እሱ ጋር ትገባላችሁ። ከዛ ባትሪ ሚል ላይ ትነካላችሁ። ከዛ እዚህ ጋር ሶስት ምርጫዎች አሉ። አንሪስትሪክትድ፣ ኦፕቲማይዝድ ኤንድ ሪስትሪክትድ ሚል ምርጫ ያሳያችኋል። ስለዚህ እዚህ ጋር ሪስትሪክትድ ብታደርጉት አሪፍ ነው። ለምን ባክግራውንድ ላይ ምንም አይነት ፕሮሰስ አያደርግም ማለት ነው። ስለዚህ ሪስትሪክትድ የሚለውን ነክታችሁ ትወጣላችሁ ማለት ነው። ባክግራውንድ ላይ ምንም አይነት ባትሪ አይጨርስባችሁ ማለት ነው። በዚህ መልኩ ሌሎችን ቶሎ የማትጠቀሙባቸውን አፕሊኬሽኖችን ሪስትሪክት ብታደርጓቸው ይመከራል። ቶሎ የምትጠቀሟቸው እንደ ፌስቡክ፣ ኢሞ፣ ኢንስታግራም የመሳሰሉትን ብቻ እንትን ብላችሁ ሌሎችን ሪስትሪክት ብታደርጓቸው አሪፍ ነው። በተመሳሳይ መልኩ ማለት ለምሳሌ ሌሎችን አንድ አፕሊኬሽን ላይ ለምሳሌ ቶሎ የማትጠቀሙት አፕሊኬሽን ካለ ለምሳሌ ካፕከት የሚል አለ። ለምሳሌ ካፕከትን ነካው ባትሪ ገባው። እዚህ ጋር በተመሳሳይ መልኩ ሶስት ምርጫዎች አሉ። ሪስትሪክትድ ባረገው ይመከራል ማለት ነው። ቶሎ ባትሪ እንዳይጨርስብኝ ከፈለኩ ማለት ነው። ሌሎችንም አትጠቀሙባቸው አፕሊኬሽኖችን በዚህ መልኩ ሪስትሪክትድ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ሌላውና የመጨረሻው አሁንም በተመሳሳይ መልኩ ወደ ሴቲንግ ትሄዳላችሁ። ኮኔክሽን ሚል ትፈልጋላችሁ። ኮኔክሽን ውስጥ ትገባላችሁ። ከዛ ሞር ኮኔክሽን ሴቲንግ ሚል ትፈልጋላችሁ። እዚህ ጋር እንደምታዩት ሞር ኮኔክሽን ሴቲንግ ሚል ይመጣል። ከዛ እዚህ ጋር ኒርባይ ዲቫይስ ስካኒንግ ሚል ይመጣል። ስለዚህ እሱን ቶግል ኦፍ ማድረግ ይኖርባችኋል። እናንተ ባክግራውንድ ላይ ስልካችሁ ምንም ሳታዘዙት ስካን እያደረገ ባትሪ እየጨረሰባችሁ ያለ አንዱ ይሄ ስለሆነ ማለት ነው። ስለዚህ ነክሹር እቺ ቶግል ኦፍ መሆን ይኖርባታል ማለት ነው። ሌሎች ሴቲንጎችም ነበሩ፣ ግን ለጊዜው እነዚህ ይበቁናል። እነዚህን ካስተካከላችሁ ባትሪያችሁ ቶሎ አይጨርስም ማለት ነው። በዚህ መልኩ ሎንግ ላይፍ ባትሪ ዩዜጅ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላለው በሌላ ቪዲዮ እስከምንገናኝ ድረስ ቻው።